ከአንድ እስከ አምስት ምረጭልኝ። ሁለት እሺ፣ ሀልዎተ እግዚአብሔር 10 ጥያቄዎች አሉ ከአንድ እስከ 10። ጥያቄ ቁጥር 5። እሺ፣ ጥያቄ ቁጥር 5 የፈጣሪ መገለጥ በስንት ይከፈላል? አጠር አድርገሽ አብራሪ። የፈጣሪ መገለጥ በሁለት ልንከፍለው እንችላለን። አንደኛ አጠቃላይ መገለጥ፣ ሁለተኛው ደግሞ ልዩ መገለጥ። አጠቃላይ መገለጥ የምንለውን በፍጥረቱ በመገለጡ እንረዳዋለን። ራሱ እግዚአብሔር በገለጠላቸው መጠን ማለት ነው። ሁለተኛው ልዩ መገለጥ የምንለው ለድህነት የሚጠቅመን መገለጥ ነው። ይህንን እግዚአብሔር በመላእክቱ በነቢያቱ በተአምራቱ ራሱን ክብሩን እየገለጠ በስተመጨረሻ በልጁ ራሱን ገለጠና ዓለምን አዳነው ማለት ነው። እሺ፣ እግዚአብሔር ያክብርልን። ቆንጆ ስላልሽ ወደ ቀጣይ እንለፍ። እሺ፣ ሳራ አለሽ? እሺ፣ ከአንድ እስከ 5 መረጭልኝ። 2። እሺ፣ 10 ጥያቄዎች አሉ ከአንድ እስከ 10። 10። እሺ፣ ጥያቄ ቁጥር 10 ለህፃናት ልጆች እግዚአብሔር መኖሩን እንዲያውቁ እንዴት ይቻላል? ምናልባት ያው በተለምዶ እንደሚባለው ህፃናቶች ሲጫወቱ ሲስቁ ምንድነው ጥያቄው? እስኪ ለህፃናት ልጆች እግዚአብሔር መኖሩን እንዲያውቁ እንዴት ይቻላል? እሱ ልጆች እያሉ በተለይ በአራስነት እድሜያቸው መነጋገር በማይችሉበት ጊዜ እኛ በማናየው መልኩ እንደሚታያቸው ይነገራል። እያደጉ ማለት ሙሉ ለሙሉ ራሳቸውን ማወቅ ባይችሉም ግን እያደጉ ማውራት መረዳት የሚችሉበት እድሜ ላይ ሲደርሱ ደግሞ አንደኛ እኛ ቤተሰቦቻቸው እህት ወንድሞቻቸው እንዴት ነው የሚባለው ማን ፈጠረሽ ስላሴስ ማን ነው ብሎ ድሮ እኛ ልጆች ሆነን ሲነገረን በነበረበት መልኩ እግዚአብሔር መኖሩን ማስረዳት እንችላለን። ጥያቄው ግን ምንድነው? እስቲ ምንድነው ለህፃናት ምንድነው ህፃናት ማለት ማንን ነው? ህፃናት ጨቅላዎችን ያው ለልጁ እንዴት ማስተማር ይቻላል ነው? ህፃናት እንዴት ነው የሚያውቁት ነው? እንዴት ነው ጥያቄው? እንዴት ሊያውቁት ይችላሉ ማለት ነው? ይቅርታ አያኪ፣ ይሄ ትሪክ ኮስችን ነው። አንተ ውስጥ ያለ አይደለም። እኛ ትሪኪ ብለን ያስገባነው ነው። ሌሎችም አሉ ትሪክ ኮስችኖች እና ህጻናት እግዚአብሔር መኖሩን እንዴት ሊያውቁ እንዴት ልናስረዳቸው እንችላለን ነው መልሱ። እዛው ላይ ያለ እንግዲህ እናቱ ያየውን አይቶ ነጥብ መስጠት ይችላል። ግን አንተ ያስተማርካቸው ውስጥ አይደሉም። እንደ ትሪኪ ብለን ያስገባነው ነው። እንደ ጄኔራል ማለት ነው። እሺ እሺ፣ ሶስት ጥያቄ ያው ይሄ እንግዲህ የሚለት ያ ሶስት ጥያቄ ሁላችሁም ወስዳችኋል እና መሀል ላይ በዚሁን ቀጥል ኪ ኮመንት ይከፈትና ትንሽ ታንፍሱ። ከዛ የተወሰነ ደግሞ ደቂቃ ከዛ በኋላ ይቀጥላሉ። ሞዴሬተርስ ኮመንት ክፈቱ። 5 ነው የሚጠይቁት አጠቃላይ ወይስ ከዛ ሁለት ጥያቄ ይቀራል? ሁለት ይቀራቸዋል ነው። እሺ የእረፍት ሰዓት እና እንዴት ናችሁ? ሀኪዋ ባይዘዌ ይሰማል አሏ ትሰማለህ? ናትሽ የቀድሙ ላይ የሮሜ ሜቢ መጨረሻ ላይ ወይ እንሄድበታለን
ብዬ አስቤ ነው። አኪዋ የትኛውን ቆሮንቶስ 5 የሚገኘው እግዚአብሔር በእኛ እንደሚማልድ የሚለውን እና ሮሜ 8:34 ላይ ስለኛ የሚማልደው የሚለውን እንዴት መረዳት አለባችሁ የሚለውን ዝም ብለን መጨረሻ ላይ ጥያቄው ሲያልቅ ማለት ነው። እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን የሚለው እና እንዴት እሱን እንዴት የምትረዱት ነው እንዲያስ ጥያቄው ትንሽ አሁን እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ጋር ያስታረቅ ነበረ፣ የማስታረቅንም ቃል በእኛ አኖረ የሚል ቃል ተጠቅሶ ከሮሜ 8:34 ጋር እንዴት ነው የሚታረቁ አይነት ነገር ያለ እንደዛ ስለምሰለኝ ትንሽ ተንበል በሚለው ነው። በቃ ጥሩ ጀቱ ላይ አሁን ምልጃም የሚልም ስላለ የጥያቄው ዓላማ ምንድን ነው? አሁን እንደዚህ አይነት ነገር ስናገኝስ እንዴት ነው የምንረዳው የሚለው ነው። ፕላስ ደግሞ በእኛም አኖረ ይላል የማስታረቅን ቃል እና ያንንም እንዴት ነው የሚለውንም በዛው ዝም ብለን አያይዘን መጨረሻ ላይ እንሄዳለን ማለት ነው። ባይዘ ይሄ ክፍል ያው የረፍት ሰዓት ነው ብዬ ነው። ባይዘ ይህን ክፍል አንዳንድ ሰዎች የቃላት እንትን ነው ምናምን የሚል ነገር ላይቭ ላይ ገጥሞኝ ነበረ እኔም ራሱ ማለት ነው። እንደሚማለድ እና እንደሚማልድ የሚለው ይሄ የቃላት መጽሐፍ ቅዱሱ ላይ ተሳስቷል የሚል ነገር አንዳንድ ሰዎች ያነሳሉ። ቃሉ በቃል ደረጃ እንደሚማልድ ነው የሚለው ማለት ነው። እሱን መጨረሻ ላይ ይሄ ል እና ለ ነው ምናምን የሚል ነገር የሆነ ጊዜ እዚህ ላይቭ ላይ ጋዲሳ ቤት ከፍተን እንትን ብለናል። ማተሚያ እጃችን ላይ ነው ተብሎ ደግሞ እያረጉብን ደግሞ የሆነ ቪዲዮም አለ እንደዚህ ቃሉ ምንም ስህተት የለውም እንደሚማልድ ነው የሚለው ማለት ነው። እሺ ተንፈሳላችሁ ሰዎች ሰዓት አይ ቲንክ ሰዓት እየሄደ ነው። እንቀጥል ወደ ቀጣይ ጥያቄ እንሂድ። እሺ ኮሜንቱን ዝጉት። የመጨረሻው ጥያቄ ብዙ ሰው አልገባውም። ሳራ አንድ ድል ቢሰጣት ጥሩ ይመስላል ነው እና ዝም ሳስበው ማለት ነው። እሺ እናትዬ ሌላ ጥያቄ እኔም እስማማለሁ። አስመርጥና እናትዬ አንድ ዙር ሳራ አድርገን እሺ እሺ ከ1 እስከ 5 ሳርቾ ምርጭ ሊመደብ 3 እሺ 3 ነገረ ስላሴ ነው። 14 ጥያቄዎች አሉ። ተራ ቁጥር ንገረኝ። አንድ እሺ በኦሪየንታል ኦርቶዶክስ እምነት እና አመለካከት ላይ ስለ ስላሴ ምን ብለን እናምናለን? በአጭር አስቀምጬ በአጭር በኦሪየንታል ቤተክርስቲያን እንዴት ነው? እሺ በኦሪየንታል ቤተክርስቲያን አስተምሮት መሰረት አብ፣ አባት፣ ወልድ፣ ልጅ፣ መንፈስ ቅዱስ ደግሞ መንፈስ ቅዱስ የሰራጺ እንለዋለን። የሚሰርጸው ደግሞ ከአብ ነው ማለት ነው። ያው በቃ በአጭሩ ይሄ ነው። ከአብ ይሰርጻል ብለን እንትን እንላለን። ሲቀጥል ደግሞ ያው አብ ልብ ነው፣ ወልድ ቃል፣ መንፈስ ቅዱስ ደግሞ እስትንፋስ ነው ብለም ኦሪየንታል ታስተምራለች። እሺ ስንት አምላክ አለ ምናምን? አንድ አምላክ አለን። እሺ አንድ አምላክ አለን፣ ግን ደግሞ 3 አካል አለው ብለን እናምናለን። 3 አካል ነው እንላለን። ግን 3 አካል ስንል ደግሞ ያው በሰዋዊ አመለካከት ሳይሆን ያው የእግዚአብሔርን ነገር ማን መርምሮ መጨረስ አይችልም። ግን 3 አካል አላቸው ብለን እንላለን። 3 አካል አለ። ሶስትነታቸው ደግሞ በስም በግብር ስማቸው አብ፣ ወልድ፣ መንፈስ ቅዱስ ነው የምንላቸው። ግን ደግሞ 3 ስማቸው ስንጠራ ደግሞ አንድ አጠቃላይ መጠሪያቸው አንድ እግዚአብሔር ነው። ከዛ ደግሞ አንድነታቸው ደግሞ ምንድነው? በመለኮት በአገዛዝ በመፍጠር ይህንን ዓለም በማሳለፍ በመወሰን በመሳሰሉት ነገራቶች አንድነታቸው ይነግረናል ማለት ነው።
እሺ ስለዛ አሁን ምንድነው በአጭሩ የስላሴ ትምህርታችን በአጭሩ እንያዝ ካልን ሁሉን የፈጠረ አንድ አምላክ በመሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ ደግሞ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ተመልከቱ፣ ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ከዛ ደግሞ ዓለም ሳይፈጠር ከእርሱ ጋር በነበረ ከአብ ጋር ማለት ነው በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ደግሞ እናምናለን። ከብርሃን የተገኘ ብርሃን ወልድ ከዚህ ብርሃን ከአብ የተገኘ ብርሃን ከእውነተኛ አምላክ ከሆኖ ከአብ የተገኘ እውነተኛ አምላክ ዘንድ በመንፈስ እና ሁሉ በእርሱ ደግሞ የሆነ ከሆኖም ሁሉ አንዳች እንኳን ያለ እርሱ ያለ ወልድ የሆነ ምንም የለም። አብ በልጁ ዓለማትን ፈጠረ እንዳለ በመንፈስ ቅዱስም እናምናለን። እርሱም ጌታ ሕይወትን የሚሰጥ ከአብ የሚወጣ ከአብ የሚወጣ ወይም የሚሰርጥ ከአብና ከወልድ ጋር በአንድነት እንሰግድለታለን እናመሰግነዋለን ይላል። በአጭሩ ይሄ ወልድም መንፈስ ቅዱስም ከአብ የሚገኙ ነው። ወልድም መንፈስ ቅዱስም ከአብ የሚገኙ ነው። የአብን አንዱን መለኮት ሁለቱም ይጋራሉ፣ ሁለቱም አካላት። ስለዛ የአብ የራሱ መለኮት የወልድም ነው የመንፈስ ቅዱስ። ስለዛ ሌላ መለኮት የለም፣ የአብ መለኮት ነው የወልድም የመንፈስ ቅዱስ። ልዩ አካላት ቢሆኑ ከአብ የተለዩ አካላት ቢሆኑ እነዚህ ሁለቱ የተነጠሉ ሳይሆን ልዩ አካላት ቢሆኑ በመለኮት ግን አይለያዩም። መለኮት አንድ ያደርጋቸዋል። ወይ ተዋህዱ በመለኮት እንደሚለው ማለት ነው። ተከስኩባችሁ ገዝ ይሰለሱ በአካላት ወይ ተዋህዱ በመለኮት እንደምንለው በመለኮት አንድ ናቸው፣ በአካላት ውስጥ ናቸው። በቃ እሺ፣ እግዚአብሔር ያክብርልን። አራተኛውን ጥያቄ ለየት ላድርገው፣ ራሴ ነኝ የምመርጠው ማለት ነው። እሺ፣ ሀምብል አለ ጥያቄ ራሴ መርጬ ልጠይቅ። አራተኛውን ለሁላችሁም ራሴ መርጬ ልጠይቀው፣ ከዛ አምስተኛ ራሳችሁ ትመርጣላችሁ ማለት ነው። ብዙ ያልተጠቀሰውን ፓርት ወይም ደግሞ ያልተጠየቀውን ሜንሽን ማድረግ ስላለብን ማለት ነው። እሺ፣ ሀምብል ጥያቄ ሀልወተ እግዚአብሔር ጥያቄ ቁጥር 7 የፈጣሪን መኖር ከምናስረዳበት አርጊውመንቶች መካከል ሁለቱን ጥቀስ። እሺ፣ አይ ቲንክ አንደኛው ፈጣሪ ያለ የምንልበት አርጊመንት ፍጡር ስናመለክት ነው። ፍጡር ካለ ፈጣሪ አለ፣ የተፈጠረ ነገር ካለ የሚፈጥረው ነገር አለ የሚሆን አርጊመንት አንደኛው የምንጠቀመው ይመስለኛል። ሌላ አርጊመንት አምናሽ ሌላ እሺ፣ ጥያቄውን እንዴት ልድገምልህ? እሺ፣ የፈጣሪን መኖር የምናስረዳበት አርጊመንት የምንለው አለ። የፈጣሪን መኖር ምን የምንልበት የምናስረዳበት አርጊመንቶች አሉ። ከዛ አርጊመንት ሁለቱን ጥቀስ ነው። የተለያዩ ናቸው፣ ግን የምናስረዳው ፈጣሪ መኖሩን የምናስረዳበት መንገዶች ናቸው ማለት ነው። ጥያቄ ለእኔ ማድረግ እችላለሁ? አይ እሺ፣ የፈጣሪን መኖር የሚያሳዩ እንግዲህ አርጊመንቶች ያው እንግዲህ አርጊመንቶች በራሳቸው እንደምታውቁት ሃይማኖት አይደሉም፣ ግን በምን ልናስረዳ እንችላለን? በምን አይነት አመክንዮች ልናስረዳ እንችላለን ነው። አሁን ከስነ ፍጥረት አንጻር የምናስረዳ ከሆነ ለምሳሌ አሁን እኛ ካየናቸው ውስጥ ስማቸውን ልጥቀስ ባላቅም ለምሳሌ እንደነ ካላም እንደነ ዲዛይን አርጊመንት ምናምን ይጠቀሳሉ። የካላም ኮስሞሎጂካል አርጊመንት ምንድን ነው? ካላም የሚባለው አርጊመንት መኖር የጀመረ ነገር ሁሉ አስጀማሪ አለው የሚል ነገር። የመጀመሪያው መኖር የሆነ የጀመረ ነገር ካለ አስጀማሪ ነገር አለው። መኖር የጀመረ ሆኖ አስጀማሪ የሌለው ለመጀመሩ ምክንያት የሌለው ነገር የለም። በሆነ ምክንያት ነው የሚጀምረው መኖር ከጀመረ፣ ህልውናው መኖር ከጀመረ ማለት ነው። እና ዩኒቨርሲቲ አጽናፈ ዓለም ወይም ዓለማት ራሱ ይሄ ዓለማት የምንለው ወይም ይሄ ዓለም ራሱ ደግሞ መኖር የጀመረ ነው። ስለዛ ዓለም መኖር አስጀማሪ አለው ማለት ነው። የአስጀማሪ ነው እኛ ፈጣሪ ብለን በዲዛይን አርጊመንት በቃ ተፈጥሮን አይተህ የምትረዳው ነገር እርስ በርስ መመጋገቡን ስታየው ተፈጥሮን ማለት ሰዎች ከእጽዋት ጋር ያላቸው ግንኙነት አይተህ በጣም የሚያስገርም ነው።
እነሱ የሚያወጡትን አየር ነው እኛ እየወሰድን ያለ ነው። እነሱ ኦክሲጅን ነው የሚያወጡት እጽዋቱ፣ እኛ እሱን እያስገባን ነው ወደ ውስጥ። እኛ የምናወጣውን ካርበን ዳይኦክሳይድ ደግሞ እጽዋቱ እያስገቡት ነው። እርስ በርስ ልጅ ተመጋግበናችን ወደ 8 ቢሊየን ህዝብ ዓለም ላይ ኖሩ። የ8 ቢሊየን እጅ ጣት ላይ ያለች አሻራ መለያየቱ ይህ እንደው ዝም ብሎ እንደው በአጋጣሚ የመጣ ነው ብለን እናስብ አይደለም። የአይን አሻራ እየተባለ ኢቨን የእይታችን እንዴት ነው የምናየው የሚለው የአይን አሻራ የሁሉም ይለያያል። አይን እንዴት ነው የሚያየው? በአጋጣሚ የሆነ አይነት ነገር አይደለም። አይ ማለት አይን እንዴት ነው የሚያየው? ፊት ለፊት ላይ እኛን ስታዩ እንዴት ነው የምታየው ነው ያልኳችሁ። ብርሃን ነው ቀጥታ ወደዚህ ወደ አይናችሁ የውጭ ክፍል የሚመጣው ብርሃን ነው። በቃ ፒዮር ብርሃን ነው። ብርሃን ይመጣና ፒዩፒል የምትባላለች አልኳችሁ ልጅ ቀዳዳ በሱ ውስጥ ያልፋል። በአይሪስ እየተመጠነ የብርሃኑ መጠን ይገባል። በዛች ቀዳዳ ይገባና ሬቲና ላይ ያልፋል። ቀለል ስናደርገው ማለት ነው። እዛ ላይ ወደ ኤሌክትሪካል ሲግናልነት አልፎ ተቀይሮ በኦፕቲክ ነርቭ በኩል ወደ ብሬናችን ሄድና አእምሯችን እሱ ቀይሮት እንደዚህ ይሄን ነው እያያችሁ ያላችሁ ያሳያል። አሁን ይሄ በአጋጣሚ ነው የሆነው ወይስ የሚገርም ዲዛይነር አለ እንዲህ እንድንሰራ ያደረገ? እሱን አያመለክትም? ያመለክታል። እና እንደዚህ አይነት ነገሮች እንድታስረዱ እነዚህ ፈጣሪ እንዳለ አመላካች ናቸው። እሺ ቀጥል። የመጀመሪያ ላይ ያልኩት ልክ ነው ማለት ነው። ፍጡር ካለ ፈጣሪ አለ የሚለው አርጊመንት እስቲ እንግዲህ ያው ምን ያህል ሊያሰጥ እንደሚችል አላውቅም። እሺ መልስ አንናገርም ትላለህ። አይ በቃ እንትን ያለውን እንያዝ። ሁለቱን ስፔሻሊ ጠቅሶታል አይደለ? ከዲዛይን እና ከዓለም ጠቅሶታል። በቃ እሱን እንያዝ። ከዛ ነጥብ ደግሞ ያው ነጥባችሁን ታያላችሁ ማለት ነው። ሁለቱ ምንድናቸው? አመክንዮዎች ናቸው። የፈጣሪን መኖር የምናስረዳበት ማለት ነው። እኛ እሱን እንጠቀማለን። እኛ ቀጣይ ሳሙኤል አለ። እሺ ጥያቄ ቁጥር 8 ሀልወተ እግዚአብሔር እውነተኛው አምላክ የክርስቲያኖች መሆኑን በምን እናውቃለን? እውነተኛ አምላክ የክርስቲያኖች መሆኑን አንደኛ የክርስቲያኖች አምላክ ኢየሱስ ክርስቶስ። ከመጀመሪያው ልጀምር። ዋናው የክርስቶስ ትንሣኤ ነው። የክርስቶስ ትንሣኤ ማለት ላይክ ክርስቶስ እነሳለሁ ብሎ መነሳቱ ሆኖ የማያውቅ ነገር ስለሆነ የክርስቶስ ትንሣኤ ላይክ የክርስትና ዋናው ኮር ነው። የክርስትና ዋናው ኮር ነው። ላይክ አንደኛ ቆሮንቶስ 15 ቁጥሩን አላውቀውም፣ ምዕራፍ 15 ላይ ክርስቶስ ካልተነሳ እንግዲያስ ስብከታችን ከንቱ ናት እንዲል ጳውሎስ የክርስትናው መሰረት በክርስቶስ ትንሣኤ ላይ የተመሰረተ ስለሆነ የክርስቶስ ከሙታን መነሳት ምናምን ዋናው እንትን ነው። ላይክ የክርስቲያኖች አምላክ ትክክለኛ አምላክ መሆኑ ማለት ነው። እሱን እንዴት ነው የምናውቀው? አንደኛ ክርስቶስ መነሳቱን በምን እናረጋግጣለን ለሚለው አንደኛ ላይክ የሐዋርያቱ በዛ ልክ ሰማዕትነት መቀበል ምናምን ክርስቶስ ተነስቷል ብለው እየሰበኩ ምናምን ያን ያህል እንትን ስቃይ ምናምን እየተቀበሉ ምናምን ባይነሳ ኖሮ ላይክ ለውሸት ዛት ማች መስዋዕትነት መክፈል ወይም እንትን ማድረግ አይጠበቅባቸውም ነበር። እንትን መከራ ምናምን መቀበላቸው የክርስቶስ ትንሣኤ ሪል እንደሆነ ምናምን። ሁለተኛው ክርስቶስ ያልተነሳ ቢሆን ምናምን ነገር ስቲል ቢኖር ስጋው መቃብር ውስጥ ቢኖር ሐዋርያቶቹ ተነስቷል ምናምን ብለው ሲሰብኩ ነው። አይሁዳውያኖቹ ደግሞ አልተነሳም ብለው ስጋውን አሳይተው ምናምን የክርስቶስ ትንሣኤ ውድቅ ማድረግ ይችሉ ነበር። እሱን አልቻሉም። የክርስቶስ ትንሣኤ ላይክ ከመጽሐፍ ቅዱስ ውጭ በእነዚህ የታመነ ነው ምናምን። ሁለተኛ የክርስቲያኖች አምላክ ምንድን ነው? ላይክ እውነተኛ አምላክ መሆኑን የምናውቀው በነቢያት ተነግሮ ከዛ በኋላ መምጣቱ ማለት ነው። ከ700 ዓመት በፊት ኢሳያስ 7 ላይ ምናምን እነሆ ድንግል ጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትሏለች ምናምን ብሎ ከዛ በኋላ ከ700 ዓመት በኋላ ከድንግል ተወልዶ መገኘቱ ላይክ ትንቢት መፈጸሙ ምናምን እውነት ያደርገዋል። ሁለተኛ ላይክ ኢሳያስ 53 ላይም ህማሙ ምናምን በስነስርዓት ገልጾት ምናምን እሱን ነገር በሐዲስ ኪዳን ሆኖ ማየታችን ትንቢት መፈጸሙ ምናምን ክርስቲያኖች የነቢያቶች አምላክ እግዚአብሔር እንደነበር እና ኢየሱስ ክርስቶስ ትክክለኛ አምላክ እንደሆነ ምናምን ነገር በእሱ ማወቅ እንችላለን። ክርስቶስ መኖሩን ደግሞ ነገር አለ። በቃ ክርስቶስ ኢየሱስ ተነስቷል፣ ጌታችን ሞቼ ይነሳለሁ አለ።
ብዙ ሰዎች እንዲንሆናለን ብለው አድርገውታል። ውጪ ማለት የተለያዩ ነገሮችን ማለት ነው። ሀብታም ሆናለሁ፣ ፓይለት ሆናለሁ፣ ዶክተር ሆናለሁ፣ ገዢም ሆናለሁ ብሎ ገዢ ሊሆን ይችላል ሰው የምድራዊ ገዢ። ሞቼ ይነሳለሁ ብሎ ሞቶ መነሳት የሚችል ግን የለም። ጌታችን ሞቶ ከተነሳ ማለት ሞቼ ይነሳለሁ ብሎ ቃሉን ካከበረ ዘንድ ሌላ የተናገራቸው ነገሮች ሁሉ የሚከበሩ ቃል ነው ያለው ብለን እንድናስብ ያደርገናል። የምርም ለካ ሰማይና ምድር ያልፋል ቃሌ ግን አያልፍም ያለው ኧረ የምሩን ነው ብለን እንድናምን እናንተ ራሳችሁ ሞታችሁ አትቀሩም ትነሳላችሁ ካለን እናምነዋለን ጌታችን። ለምን እሱ ይኸው ሞቼ ይነሳለሁ ብሎ ሞቶ ተነስቷል። ስለዛ በክርስቶስ በኩል የተነገረው ሁሉ ትክክል እንደሆነ እንድናምን ያደርጋል። እንደዚያ ሶሊድ የሆነ ነገር የትም ቤተ እምነት ውስጥ አይገኝም። የፈለከው ቤተ እምነት ሂድ፣ ወደ እስልምና ሄደ መሐመድን እንድናምኑ የሚያደርገን ምን ነገር አለ ብትል እንደዚህ አይነት ሶሊድ የሆነ ነገር ከየትም ሊመጣ ይችላል። ወደ ሌሎቹ ዓለም ላይ ወደ የትኞቹ ሃይማኖቶች ክርስትና ጋር ስትመጡ ግን እንደ ሞቶ የተነሳ የተናገረው ነገር ይታመ እንደ ሞቼ ይነሳለሁ ብሎ የምር በዛሬ ደግሞ የነቢያቱ ቃል አለ። ቤት እንደሚወለድ ከማን እንደሚወለድ ማለት ከድንግል እንደሚወለድ በቤተልሔም እንደሚወለድ ምናምን ይህ ሁሉ ነገር ሞቱ ስለ ስቅለቱ ተናግሮ መጥቶ ጌታችን ሲፈጽም 700 ዓመት ከ500 ዓመት ከ እንደዚህ አይነት ዓመታት በፊት የተነገሩ ነገሮች ሁሉ ሲፈጸሙ አይተናል። ኧረ ክርስቶስ እውነተኛ ጌታ ነው፣ እውነተኛ አምላክ ነው፣ ወይም በእርሱ በኩል የተገለጠው አምላክ እውነተኛ አምላክ ነው፣ እርሱ የነገረን ሁሉ እውነት ነው ብለን እንድናምን ያደርገናል። የክርስቲያኖች አምላክ ትክክለኛ አምላክ ብለን የምናውቀው በክርስቶስ በኩል ነው። እሺ ቀጥል ቶሎ እንደሚጨርስ ኤሚሊ ነገረ ክርስቶስ ይቅርታ እንዴ እሰማለሁ። ኔትወርክ ስዊች ስላደረኩኝ እያልተቆራረጠ እንደሆነ ቼክ ላድርግ። ሰማ ትሰሚያለሽ? ማነው እያወራ ያለው? ነገረ ክርስቶስ ጥያቄ ቁጥር 10 በንስጥሮስ ክህደት ላይ ወይ ደግሞ የንስጥሮስን ክህደት በመሞገት በጉባኤ ኤፌሶን የጌታን ፍጹም ሰው ፍጹም አምላክነት ያስረዳ ቅዱስ አባት ማን ይባላል? በንስጥሮስ ክህደት የጌታን የንስጥሮስን ክህደት በጉባኤ ኤፌሶን የጌታችንን አንድ ባህሪ አጉልቶ ያስተማረ አምላክነቱን ፍጹም አምላክ መሆኑን ፍጹም ሰው መሆኑን በስፋት ያስተማረ የቤተ ክርስቲያን ቅዱስ አባት ማን ይባላል? ተዋህዶን ማለት ነው። የአምላክነትና የሰውነቱን ተዋህዶ ቄርሎስን በዋናነት ሲቃወም የነበረው አባት ማን ነው? አትናቲዮስ ነው። አትናቲዮስ አምናት ሹር ግን ናት ሹር ቆይ በምን ጉባኤ እንዳልኩሽ ላስታውስሽ። በጉባኤ ኤፌሶን ካልክ በኋላ እዚህ ከመለሰችውም ላይም የተወሰነ ቀነስባት አባ አንተ ራስህ ኮመንት ክፈቱላቸው እና እስቲ ይሞክሩ። እነሱ ክፈቱላቸው ኮመንት። ሮስን የተቃወሙ ማን ነበረ? በዋናነት ተቃውሞ የኤፌሶን ጉባኤው ሂሮ ማን ነው? ቄርሎስ ነው። ኧረ እባክሽ ቄርሎስ ነው። አኪ አመልጦ እኮ ቄርሎስን የተቃወመ እንዴ? ቄርሎስ የተቃወመ አልኩኝ እንዴ? ንስጥሮስን የተቃወመ ያው ንስጥሮስን ለማለት ነው። ቄርሎስ አንደበት ላይ ስለነበር ቅዱስ ቄርሎስ ንስጥሮስን፣ ቅዱስ አትናቴዎስ አሪዮስን እና አቡነ አሪዮስን እነ ጢሞቴዎስ ዘአልቦ ጥሪት ቀደም ብሎ እነ ጎርጎርዮስ ዘንዚናዙ በኋላ ንስጥሮስን ደግሞ ቅዱስ ቄርሎስ ዘአሌክሳንድሪያ የአሌክዛንድሪያው እንደዛ ነው። እሺ ቀጣይ ሳር አለሽ? እሺ ነገረ ክርስቶስ ጥያቄ ቁጥር 6 ልጠይቅሽ። እሺ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የስጋዌ ስሙ ሶስቱን ጥቀሽ። የስጋዌ ስም ኦኬ፣ ሰው ከሆነ በኋላ የሚጠራበት ስም ነው አይደለ? አንደኛ ኢየሱስ ክርስቶስ፣ አማኑኤል፣
ከዛ ምንድነው መሲህ እነዚህ ናቸው የመጡልኝ። እሺ እስታ ካርገታል ወይስ ወይ ምን ነበረ? እስቲ ምንድን ነው የስጋዊ ስሙ ማን ነው? የስጋዊ ስሙ በቃ ኢየሱስ ክርስቶስ አማኑኤል ተብሎ ይጠራል። እንደተባለው አማኑኤል ማለት በማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይ መልአኩ እንደተረጎመው እግዚአብሔር ከኛ ጋር ማለት ነው። እና የስጋዊ ስሙ ኢየሱስ መሲህ ነው እና እርሱ ክርስቶስ ተብሎ ደግሞ ይጠራል። ስሙ ኢየሱስ ነው። የስጋዊ ስሙንም ኢየሱስ ትይዋለሽ እንዲል የስጋዊ ስሙ ኢየሱስ ይባላል። አብሮ የሚጠሩ ስሞች ግን አሉት። ለምሳሌ ክርስቶስም እየተባለ ሊነገር ይችላል። እሱ መሲህነቱን የሚገልጽ ነው። መሲህነትን፣ ቅቡነቱን፣ ክርስቶስነቱን ራሱን የሚገልጽ ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው ይባል ማለት ነው። ስለዚህ የስጋዊ ስሙ ኢየሱስ ነው። ኢየሱስ ክርስቶስ ይላል። እሺ ሄለን፣ እሺ ነገረ ክርስቶስ ጥያቄ ቁጥር 12 ነገረ ክርስቶስ ጥያቄ ቁጥር 12 እንዲህ ይላል። የኢትዮጵያ ኦርቶዶክስ ወይም የኢትዮጵያ ኦርቶዶክሳዊት ቤተክርስቲያን ስልጣነ ክህነት መነሻ ወይም ደግሞ ሐዋርያዊ ቅብብሎሽ ወደ ማን ያደርሳል? ሐዋርያዊ ቅብብሎሽ ስልጣነ ክህነቱ መነሻ ወደ ማን ያደርሳል? መነሻውን ሐዋርያውን ነው። ስልጣነ ክህነቱ ወደኋላ ቢቆጠር ማን ጋር? ኢየሱስ ክርስቶስ። አዎ ኢየሱስ ክርስቶስ ጋር ይደርሳል። ግን ከክርስቶስ በኋላ ሲቆጠር በማን በኩል ነው የመጣው? በማርቆስ ነው። እሺ በማርቆስ ነው። ትክክል ነው። ግን ትክክል ነው። በማርቆስ ነው። ያው እንግዲህ መንበሩን በማርቆስ ነው የሚጠራው። ማርቆስን ራሱን ደግሞ ጴጥሮስ ነው የሾሙ። ስለዛ የአሌክዛንድሪያው የሮሙ እና የአንጾኪያው በጴጥሮስ ወደ ጴጥሮስ ሂድና በጴጥሮስ በኩል ወደ ጌታችን ኢየሱስ። የአሌክዛንድሪያውን ለየት ተደርጎ ምንድን ነው አሁን አንቺ እንዳልሽው መንበሩ በማርቆስ ስለሆነ ማርቆስ እየተባለ ይጠራል። እነዚህ ግን ይሄ የሮሙ ፖፕ ግሪጎሪ ዘ ግሬት እንደተናገረው ሶስቱ የሮም ቤተክርስቲያን የአሌክዛንድሪያ ማለት የእኛም ጭምር ማለት ነው። እኛ የምንመዘው ከሷ ከአሌክዛንድሪያ እና የአንጾኪያ ማለት ነው አሁን ኦሪየንታል ናት። እነሱ መንበራቸው ምንድነው በጴጥሮስ በኩል የሚነገርላቸው። አሁን እኛ በማርቆስ እንጠራለን። ኤኒዌይስ በቃ ኖርማል። ማርቆስ ሐዋርያ አይደለም፣ ከ12 ሐዋርያት አይደለም እንደምታውቁት አይደለም። ማርቆስ ከ12 ሐዋርያት አይደለም። ከ12 ሐዋርያት ስንጠራ ጴጥሮስ የምንጠራው ማለት ነው። በጴጥሮስ በኩል ክርስቶስ ጴጥሮስ ልኩታል። እንደዛ። እሺ አሁን ራሳችሁ ነው የመጨረሻ ጥያቄ ነው። ሀምብል ከ1 እስከ 5 መደብጥራል። አንድ እሺ ነገረ ድህነት 13 ጥያቄ አለ። ከ13 8 ጥያቄ ቁጥር 8 እሺ እንዲህ ይላል። ጥምቀት ለድህነት አስፈላጊ ከሆነ ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክት ምዕራፍ 1 ቁጥር 17 ለማጥመቅ ክርስቶስ አላከኝምና ወንጌልን ልሰብክ እንጂ የክርስቶስ መስቀል ከንቱ እንዳይሆን በቃል ጥበብ አይደለም፣ ይህን ለምን ተናገረ? አንደኛ ቆሮንቶስ አላከኝም የሚለውን ሐዋርያው ቅዱስ ጳውሎስ ለምን ተናገረ? ጥምቀት ለድህነት የሚያስፈልግ ከሆነ። ኦኬ እሺ አይ ቲንክ ከእሱን ከመናገሩ አስቀድሞ በፊት የቆሮንቶስ ቤተክርስቲያን ሰዎች እኔ የጳውሎስ ነኝ፣ እኔ የኬፋ ነኝ፣ እኔ የኢየሱስ ነኝ ያሉ መከፋፈል ጀመሩ እና ቅዱስ ጳውሎስ እንትን ይላቸዋል መሰለኝ። አይ ቲንክ እንትኑን አምናሽ ሀው ኤግዛክት እንዴት እንደሚገልጸው ግን በእነሱ ስለተጠመቁ እኔ አሁን የጳውሎስ ነኝ እኔ የኬፋ ነኝ ማለት ሲጀምሩ እናንተ እንትን ያላችሁ ጳውሎስ ነው እኔ ነኝ ወይስ ኬፋ ነው ነገር ብሎ ላይክ በሱ ስም እንትን እያሉ ስለሆነ እሱን ተቃውሞ ነው እንጂ እንደዚህ ያለው ላይክ የሆነ ጥምቀት ለድነት ስለማይሆን አይደለም። ቢካዝ መጀመሪያውና አስቀድሞ የጳውሎስን የሚሉት
ጳውሎስ ስላጠመቃቸው ነው። እና ሪዝን ጳውሎስ ያጠመቃቸው ደግሞ ለድህነት ስለነበር ነው እና በዛ ላይ እነሱ ግን የጳውሎስ ነኝ ማለት ሲጀምሩ እሱን ተቃውሞ ነው እንጂ ላይክ ለማጥመቅ የተላኩት ያለው እንጂ መጀመሪያ ነው አስቀድሞ ስለጠመቀ። ስለዚህ አሁን ለማጥመቅ አላከኝም ማለት ምንድን ነው? እዚህ ጋር ማለት ለማጥመቅ አላከኝም ብሏል። ለማጥመቅ አላከኝም ለመስበክ እንዲሰሩ ይችላል። ይሄ ጥምቀት ለመዳን እንደማያስፈልግ ማስረጃ ሆኖ መቅረብ ይችላል። ለመስበክ ስለሆነ የተላከውና እነሱም የተቃወማቸው ስለሆነ እንደዚህ ባዚ አባባላቸው ስለዛ ይበቃል። እናቱ እና ያዝ ስለዛ ተግባደ ሲል ለማጥመቅ አልተላኩም ብሎ ሲናገር የቅዱስ ጳውሎስ ዋናው አገልግሎቱ ማጥመቅ አይደለም መስበክ ነው። ለማጥመቅ ሐዋርያቱ አልተላኩም ወይ? ተልከዋል። ያው ጌታችን ኢየሱስ እኮ ታላቁ ተልእኮ ላይ እንግዲህ ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችኋቸው ደቀ መዛሙርት አድርጓቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችሁ እናንተ ጋር ነኝ ብሏል። ስለዚህ አጥምቁ ብሎ ልኳል። ጳውሎስ ደግሞ አይ ለማጥመቅ አልተላኩም ካለ የጌታችንን ትእዛዝ እየተላለፈ ምናምን አይደለም። እንደዛ ከሆነ ራሱ ይልቃል ጳውሎስ። ስለዚ እንደዛ እያደረገ ሳይሆን ጳውሎስ በዋናነት አገልግሎቱ በሰዓቱ ምንድን ነው? የስጢፋኖስን ቤተሰቦችና የተወሰኑ ቤተሰቦችን አጥምቋል። ዛሬ የተጠናባል። በእርግጥ ግን በዋናነት ግን እሱ ምን ላይ ነው? ፕሬቺንግ ላይ ነው። ስብከቱ ላይ ትምህርቱ ላይ ያደርጋል። ከዛን አብሮት ሌላ ሰው ይኖር የለ እሱ ደግሞ ከስር የሚያምኑትን ያጠምቃል። አብሮት ያለው ሰው እያጠመቀ ይላል። እሱ ይሰብካል፣ ጳውሎስ ሌላ ያጠምቃል። ጳውሎስ ይሰብካል፣ ሌላ ያጠምቃል። ልክ እንደዛ ማለት ነው። ብቻቸውን አይደለም ሲጓዙ ለሐዋርያ ያገኙት። እዛ ነው ቅዱስ ጳውሎስ በሌላ ክፍሎቹ ላይ ሲናገር ምን እያለ የተናገረ። ለምሳሌ ገላትያ ምዕራፍ 3 ቁጥር 27 ላይ ወይስ ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል ይላል። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። ታዲያ ሰብኮ ክርስቶስን ሳያለብሳቸው ነው የሚሄደው? አይደል። ይሰብካል፣ ሌላ ሰው ያጠምቃል። ስለዛ ክርስቶስን ይለብሱታል። ክርስቶስን የሚለብሱት የተጠመቁ እንደሆነ ራሱ ጳውሎስ ስለሚያውቅ ስለተናገረ ሮሜ 6 ላይ ይህንን የተናገረ ወይስ ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቀን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቀን አናውቅም እንዴ ይላል። ወይስ አታውቁም እንዴ ይላል። ስለዛ ከጌታ ጋር አንድ የምትሆኑ በጥምቀት ነው። ከሞቱ ጋር አንድ የምትሆኑት በጥምቀት ነው ያለው ጳውሎስ። እኔ ለማጥመቅ አልተላኩም እያለ አይነት ሴንስ ነው ያለው። በፍጹም እሱ ስብከቱ ላይ ትኩረት ያደርጋል፣ ያስተምራል። አብሮት ያለው ደግሞ ያጠምቃል። ስለዚህ የጳውሎስ ዋናው አገልግሎት ለአሕዛብ ስብከትን ያቀብል ወንጌልን መስጠት ነው። ሌላው ደግሞ ያጠምቃል ነው እንጂ ራሱ ቅዱስ ጳውሎስ ወደ አገልግሎት ሲመጣ ምን አድርጎ ነው የመጣው? ተጠምቆ። ያውም ደግሞ ዝም ብሎ ተጠምቆ ብቻ እኮ አይደለም፣ በጥምቀት ውስጥ ከኃጢአቱ ታጥቦ ነው የመጣው ጳውሎስ ራሱ። በሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ ምንድን የሚለው? ሐናንያ ጳውሎስን ወይም የተርሴሱ ሳውል እየተባለ በሚጠራበት ሰዓት አሁንስ ለምን ትዘገያለህ? ተነስ፣ ስሙን እየጠራ ምን አድርግ? ተጠመቅ፣ ከኃጢአትህም ታጠብ። ስለዛ ከኃጢአቱ በጥምቀት ውስጥ ታጥቦ ነው የመጣው። እኔ ለማጥመቅ አልተላኩም ሊል አይችልም። እንደዚህ አይደለም አባባል። የእኔ ዋናው አገልግሎቴ ማጥመቅ ላይ ነው። ማን ይቅርታ መስበክ ላይ ነው። ማጥመቅ ደግሞ ያው የሌላው ነው። ከዛ ቀደም ብሎ ግን አሁን ቅድም እንደተናገርከው ሀምብል ሰርቨንት ቀደም ብሎ መከፋፈሎች በእኔ ስም ተጠምቃችኋል። አሁን ተመልከቱ ጋይስ፣ ያው ወይስ በእኔ ስም ተጠምቃችኋል? በእኔ ስም ብትጠመቁ አሁን የጳውሎስ ነኝ ማለት ትችሉ ነበር። ግን የተጠመቃችሁት በማን ስም ሆነ? በክርስቶስ ስም። ስለዛ የክርስቶስ የሚሆኑት በክርስቶስ ስም ስለተጠመቁ ነው። ወይም የእርሱን ጥምቀት የኢየሱስን ጥምቀት በአብ ወልድ መንፈስ ቅዱስ የሚሆነው ማለት ነው። የጌታችንን ጥምቀት ስለያዙ የኢየሱስ ተብለዋል። ሰው የኢየሱስ ሳይሆን መዳን ይችላል? አይችልም። የኢየሱስ የሚሆኑት ደግሞ በጥምቀት ውስጥ እንደሆነ እዛው ጋር ተናግሯል። ስለዛ ለማዳን በጥምቀት ግን አይቃወምም ጳውሎስ። ግን የጳውሎስ ዋናው አገልግሎቱ ስብከት ላይ ነበረና የሚተናገረ ወደ ቀጥሎ። እሺ ማለት ያሰማልን። ሳሙኤል እሺ፣ ከ1 እስከ 5 ምረጥልኝ። 4 በጣም አሪፍ። ነገረ ክርስቶስ ነው። እሺ፣ ነገረ ክርስቶስ 12 ጥያቄ አለ። 6
ተብሏል። ተራ ቁጥር 7 እሺ ጥያቄ ቁጥር 7 እንዲህ ይላል። ቃል እግዚአብሔር ስለመሆኑ የሚገልጽ አንድ የወንጌል ክፍል ጠቅሰ ክፍሉን አብራራ። ዮሐንስ 1:1 በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ያም ቃል እግዚአብሔር ነበረ ይላል። ቃል ከዛ ቃል ወልድ መሆኑን የምናውቀው ደግሞ ወረዲልና 1:14 ላይ ቃልም ስጋ ሆነ ይላል። ስለዚህ ቃል እግዚአብሔር ነበረ ይላል። ስለዚህ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ በአብ ዘንድ ነበረ። ያ ቃል አካላዊ ቃል በአብ ዘንድ ነበረ። ከዛ ያም ቃል ራሱ ደግሞ እግዚአብሔር ነበረ ይላል። ሰው ይሄኛው እግዚአብሔር ያክብርልን። እሺ ኤሚሊ ከአንድ እስከ 5 መረጭልኝ። እሺ 2 እሺ ሀለወተ እግዚአብሔር 10 ጥያቄ አለሽ። ከ10 ምረጭልኝ። እሺ 2 ነው። እሺ ሀለወተ እግዚአብሔር ጥያቄ ቁጥር 2 እሺ አምላክ ይኑር አይኑር አይታወቅም የሚል እሳቤ ያላቸው ማን ተብለው ይጠራሉ? አግኖቲሲዝም። እሺ እግዚአብሔር ያክብርል። እሺ ሳራ ከአንድ እስከ 5 ምረጭልኝ። 2 እሺ ሀለወተ እግዚአብሔር 10 ጥያቄ አለሽ። ከ10 ምረጭ። 10 እሺ 10 ተብሏል፣ ተጠይቋል። እሺ 8 ተጠይቋል። ያልተጠየቁት ቁጥሮች ስንት ናቸው? 4 9 በቃ 4 ይሁን። እሺ ጥያቄ ቁጥር 4 እንደ ሰዓት ሰሪ ፈጣሪ ፍጥረትን ፈጥሮ ዞር ብሏል ብለው የሚያምኑት ምን ተብሎ ይጠራል? ኦኬ አማኞቹ ዲስት ተብለው ይጠራሉ። በአጠቃላይ እንትኖዶቹ ደግሞ ሄዷል ብለው የሚያምኑት ደግሞ አስተምሮት ደግሞ ዲይዝም ተብሎ ይጠራል። እሺ እግዚአብሔር ያክብርልን። ምን የምትለው ነገር አለ? እሺ እንዲህ ስትል እኮ ኧረ እኔ እንዳታወቀው በቃ እያልኳት ነው። መለሰች በኋላ እና ብላ ስትቀጥል ወዲህ እሺ ሄለን ከአንድ እስከ 5 ምረጭልኝ። 4 እሺ ነገረ ክርስቶስ 12 ጥያቄ ያለሽ ተራ ቁጥር ንገሪኝ። 9 ተራ ቁጥር 9 እሺ የጥያቄ ቁጥር 9 እንዲህ ይላል። የጌታችንን ጾም በማሰብ ከሚጾመው የአብይ ጾም ሳምንታት የየሳምንቱን መጠሪያ ጥቀሽ። ሰወረደ፣ ቅድስት፣ ምኩራብ፣ ደብረ ዘይት 5ኛው ነው። እሺ ገብርኤል፣ ኒቆዲሞስ፣ ሆሳዕና። እሺ አንድ ይቀርሻል፣ ትሄጂበታለሽ። ምንድን ነው 4ኛው? እሺ ከሞላ ጎደል ስለመለሽው ጥሩ። መጽሐፉ ይቀርሽ ያው ሙሉ ይጠራ ስለተባለ። እሺ ተወዳጆች ሁሉም እዚህ ጋር የምታዩቸው ተወዳዳሪዎች 5 ጥያቄ ወስደዋል። ስለነበረን ቆይታ የአምላካችን ስም የተመሰገነ ይሁን። አሁን ኮመንት አብሩና እስቲ ሐኪም ምን በቀጥ አይ በቃ